አንደኛው የዓለም ጦርነት 17 ሚሊዮን ሰዎችን መስዋዕት አድርጎ እንደተገባደደ ሀገራት ተሰባስበው ይህን አይነት እልቂት መቼም አንደግመውም ሲሉ ተማማሉ። ምህላቸውን ለማስፈጸም ተቋም መኖር እንዳለበት በማመናቸው እንደ ኤሮፓውያን አቆጣጠር 1920 የሀገራት ስብስብ የሆነው ሊግ ኦፍ ኔሽንስ ተወለደ። ከዓላማዎቹ ዋናውም ተመሳሳይ ጦርነቶችን መከላከልና ለዓለም ሰላም መተባበር ነበር። ነገር ግን ድርጅቱ እምብዛም ጥርስ ሊያወጣ አልቻለም። ህብረቱ ይመስረት ብላ ስትጎተጉት የነበረችው አሜሪካ አባል ለመሆን አሻፈሬ ማለቷ አንዱ ፈተናው ነበር። ያለ አሜሪካ ተባባሪነት የዓለምን ሰላም ለማስፈን ጥረት ማድረግ ውጤታማነቱ አጠያቂ ስለሚሆን በጥቅምት ወር 1928 ዓ.ም ከቀደምት አባላቱ አንዷ የሆነችውን ኢትዮጵያን ከፋሺስት ጣሊያን ወረራ መከላከል ሳይቻለው ቀረና ይብስ ጣጣ ውስጥ ገባ። እነዚህና ሌሎችም ተደማምረው በቀጠሉት ዓመታት የድርጅቱ ሚና ከገላጋይነት ይልቅ ወደ ተመልካችነት ወረደ። በመጨረሻም ከዚህ በኋላ ጦርነት ላናካሂድ ብለው የተማማሉት ሀገራት ድርጅቱን ከነመፈጠሩም ረስተውት ዳግም ተቧድነው ሁለተኛውን የዓለም ጦርነት አካሄዱ። ከመጀመሪያው ጦርነት በ4 እጥፍ የሚበልጥ እልቂትም ተከተለ። ወደ 70 ሚሊዮን ገደማ ሰዎች በየሜዳው ቀሩ። ሂሮሺማና ናጋሳኪ ላይ የወደቁት 2 አቶሚክ ቦምቦች ለጃፓናውያኑ ማዕቶች ነበሩ፣ ለተቀረው ዓለም ደግሞ የማንቂያ ደውሎች። ሀያላኑ ከዚያ በኋላ ወደ ጦርነት ከገቡ የምናውቃት ዓለም መጨረሻ ሊሆን እንደሚችል ግንዛቤ ተወሰደ። ተመሳሳይ ጦርነትን በማስቀረት ትብብርና ሰላምን ለመፍጠር ይበጃል ተብሎ ጦርነቱ በተገባደደበት በፈረንጆቹ 1945 ዓ.ም በሊግ ኦፍ ኔሽንስ መቃብር ላይ የተባበሩት መንግስታት ድርጅት ተወለደ። ኢትዮጵያም ከላይቤሪያ ከግብጽና ከደቡብ አፍሪካ ጋር በመሆን አፍሪካን ወክላ ከ50ዎቹ መስራች ሀገራት አንዷ ሆና በምስረታው ላይ የራሷን ጠጠር ጣለች። ጠቅላይ ሚኒስትር ቢትወደድ መኮንን እንዳልካቸው ከመሩት የኢትዮጵያ ልዑካን ቡድን አባላት መካከል በወቅቱ ምክትል የውጭ ጉዳይ ሚኒስትር የነበሩት አቶ አክሊሉ ሀብተወልድ፣ የፋይናንስ ሚኒስትር ዳይሬክተር ጀነራሉ አቶ ምናሴ ለማ፣ ምክትል የፍትህ ሚኒስትሩ ዶክተር አምባዬ ወልደ ማርያም፣ በሰሜን አሜሪካ የኢትዮጵያ እንደራሴው ብላታ ኤፍሬም ተወልደ መድህንና የትምህርት ሚኒስቴር ዳይሬክተር ጀነራሉ አቶ አማኑኤል አብርሃም ይገኙበታል። ያ ባለብዙ ራዕይ ድርጅት ከተመሰረተ እነሆ 75 ዓመታት ተቆጠሩ። በቀደመው ሊግ ኦፍ ኔሽንስ በአደባባይ የተካደችው ኢትዮጵያ ዳግም የተመሰረተውን የተባበሩት መንግስታት ድርጅትን ያውም በመስራችነት ለመቀላቀል ምን አነሳሳት? አቶ ዳዊት ይርጋ በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅት ጉዳዮች ዳይሬክተር ጀነራል ናቸው። የዛሬ 75 ዓመታት ወደ ኋላ መለስ ብለው አጫውተውናል። ታዳጊ ሀገር እንደመሆናችን ብቻችንን በዓለም አቀፍ መድረክ ድምጻችን ጎልቶ ሊወጣ አይችልም። በትብብር ነው፣ ከሌሎች ሀገሮች ጋር በመስራት ነው ብሔራዊ ጥቅማችንን ማስጠበቅ የሚቻለው በዓለም አቀፍ መድረክ። ስለዚህ ከመጀመሪያም ጀምሮ ኢትዮጵያ ለዚህ መልቲላተራል ዲፕሎማሲ ለሚባለው ጉዳይ ትልቅ ትኩረት ትሰጣለች። በዓለም አቀፍ ግንኙነት የተሻለ ቁመና ላይ የነበሩት ቀደምት መሪዎቻችን ኢትዮጵያን ወደፊት ለማራመድ ባደረጉት ጥረት ከሚወቀሱበት የሚመሰገኑበት ጎናቸው ይበዛል። የሆነው ሆነና ሊግ ኦፍ ኔሽንስም ሆነ በኋላ የመጣውን የተባበሩት መንግስታት ድርጅት ለመመስረትና የበኩሏን ጠጠር ለመወርወር ደፋ ቀና ያለችው ኢትዮጵያ የጠበቀችውንስ አግኝታ ይሆን? እናቶችና የህፃናት ሞትን የመቀነስ በዚህ አካባቢ ትብብሮች ይደረጋሉ። የኛም ዜጎች ደግሞ በሌሎች አካባቢዎች እንደዚህ በስደተኝነት በሌላም መልኩ ችግር ሲገጥማቸው ከነዚህ ኤጀንሲዎች ጋር ነው እየተባበርን እየሰራን ያለ ነው። 75ኛ ልደቱን እያከበረ ያለው የተባበሩት መንግስታት እየወደቀም እየተነሳ በደረሰበት የአዛውንትነት እድሜው ለዓለም በተለይም ደግሞ ለአፍሪካ ባስገኛቸው ውጤቶች ሲመዘን ጉብዝናም ስንፍናም እንዳለበት ብዙዎች ይስማማሉ። በዋናነት በምድሪቱ ሰላም አስፈን ተብሎ ተቋቋመው የተባበሩት መንግስታት ድርጅት የተጣለበትን ኃላፊነት በቅጡ መወጣት እንደተሳነው ነው 75 ዓመቱን የደፈነው። በተለያዩ የዓለማችን ክፍሎች የነበሩና አሁንም ካሉ የጸጥታ ችግሮች መካከል አንዳንዶቹ ከድርጅቱ ጋር እድሜ ዘመኑን አብረውት የኖሩ ናቸው። እስራኤል በወረራ የያዘችው የፍልስጤም ምድር ጥያቄ አሁንም አልተመለሰም። ህንድና ፓኪስታን በውሃ ቀጠነ መሳሪያ የሚማዘዙበት የካሽሚር ጉዳይ እልባት አላገኘም። ሶማሊያ፣ ሱዳን፣ ዳርፉር፣ ደቡብ ሱዳን፣ የመንና ሶሪያ ሰላም ከራቃቸው ዓመታት ተቆጥረዋል። ጉልበተኞች የሀገራትን ሉዓላዊነት ጥሰው እንዳሻቸው ሲፈነጩ ረፉ የማለት አቅም አልነበረውም። ኢራቅ፣ ሊቢያ፣ የመንና ሶሪያ ለዚህ አቅመ ቢስነቱ ማሳያዎች ናቸው።
በካምቦዲያ፣ በሰርቢያ፣ በሩዋንዳ እንዲሁም በማይናማር ዘርና ሃይማኖትን መሰረት ያደረጉ ሰብአዊ እልቂቶች ሲፈጸሙና በሚሊዮን የሚቆጠሩ ሰላማዊ ሰዎችን ሞት እንደ ቆሎ ዘግኖ ሲወስዳቸው ሀዘኑን ከመግለጽ ውጪ ትርጉም ያለው ስራ አለመስራቱ ሁሌም እንደ ጥላ የሚከተሉት የሰማይ ስባሪ የሚያህሉ ጉድለቶቹ ናቸው። በመጣባቸው መንገዶች ለነጮች እያደላ ጥቁሮችን ችላ ብለዋል የሚለውን ወቀሳም ለማስተባበል ጉልበት ሲከዳው በተደጋጋሚ ጊዜ ነው እጅ ከፍንጅ የተያዘው። በተለይ ከጸጥታ ጉዳዮች ጋር በተያያዘ አድራጊና ፈጣሪ የሆነው የጸጥታው ምክር ቤት የዓለምን ሰላም ለሚዘውርበት ምክር ቤት አባላቱ ጥቅም ቅድሚያ የሰጠ መሆኑ ዓለም ሰላሟን በተሟላ መልኩ እንዳታገኝ መሰናክል ሆኗል የሚሉ ተቺዎች ብዙ ናቸው። አቶ ዳዊትም ይጨምሩበታል። ዩኤን ኃላፊነቱን መወጣት ያልቻለባቸው እና ደግሞ ይሄ ውድቀት እንደነበረ ደግሞ ያመነባቸው አንኳር የሆኑ ሊጠቀሱ የሚችሉ ጉዳዮች አሉ። የሩዋንዳውን ጄኖሳይድም ጨምሮ ሌሎችም እንደዚህ የሚነሱ ነገሮች ይኖራሉ። ግን በሌላ በኩል ደግሞ መታወቅ ያለበት የተባበሩት መንግስታት ድርጅት እንግዲህ የአባል ሀገራት ድርጅት ነው። ኢንተርጋቨርንመንታል ኦርጋናይዜሽን ነው። ኢንተርጋቨርንመንታል ኦርጋናይዜሽን ስለሆነ ጠንካራም የሚሆነው ደካማም የሚሆነው አባል ሀገራቱ በፈቀዱለት ልክ ይሆናል ማለት ነው። ባለፉት 75 ዓመታት ኢትዮጵያ የድርጅቱን የሰላምና የጋራ ደህንነት ማስከበር ተልዕኮችን በመቀበል ወደ ኮሪያ፣ ኮንጎ፣ ሩዋንዳ፣ ዳርፉር፣ አብዬ፣ ላይቤሪያና ኮት ዲቯር በመዝመት የአባልነት ግዴታዋን ተወጥታለች። የዛሬ 8 ዓመት ገደማ እንዲያውም በዓለም ትልቁን የሰላም አስከባሪ ኃይል ለተባበሩት መንግስታት በማዋጣት ስሟ በበጎ ተነስቶላታል። አቶ ዳዊትም ኢትዮጵያ የሰላም አስከባሪነት ተሳትፎ ታሪኳ የሚያኮራ እንደሆነ ይናገራሉ። ከዚያም የሚልቀው ግን የአፍሪካ ሀገራትን ከቅኝ ተገዥነት ለማላቀቅ ያደረገችው ተጋድሎና የተገኘው ውጤት የሚያኮራ ነው። ማንዴላን ያሰለጠነው ማን? አፄ ኃይለ ሥላሴ ነው። ማንዴላ የሰለጠነው በኢትዮጵያ ነው። ሙጋቤ ከሩዲዚያ ጋር በነበረው ውጊያ ማን የደገፈው? መንግስቱ ነው። መንግስቱ ዓለም አቀፍ ትግሏን በመቀጠል የአየር ንብረት ለውጥን የመፋለም ሚናውም ቢፋቅ የማይደበዝዝ እንደሆነ ይሰመርበት ብለዋል። አፍሪካውያን ለድርጅቱ መመስረትም ሆነ አሁን ለደረሰበት ደረጃ አቅማቸው የፈቀደውን ያህል አስተዋጽኦ ያደረጉ ቢሆንም ድርጅቱ ግን ተመጣጣኝ ቦታ ባለመስጠቱ ቅሬታ ይነሳበታል። ነጭ ላልሆኑ ህዝቦች ያለው ታሪካዊም ሆነ ነባራዊ እይታ የተንሸዋረረ ነው ብለው የሚከሱት ብዙዎች ናቸው። አቶ ዳዊትም ስለ ጉዳዩ ያላቸውን አስተያየት አጋርተውናል። በተለይ በዚህ ቋሚ አባላት ተብለው ከሚጠሩት ሀገሮች ውስጥ አፍሪካ ሪፕሬዘንትድ አይደለችም። ቋሚ ያልሆኑ አባላቶችም ውስጥ ሪፕሬዘንቴሽኑ አነስተኛ ነው። ሁሉም የአፍሪካ ሀገራት የእኛን ጠቅላይ ሚኒስትርም ጨምሮ ያነሱት አንዱ ነገር ይሄ ነው። ስለዚህ የተባበሩት መንግስታት የጸጥታው ምክር ቤት ሪፎርም መደረግ አለበት። በአፍሪካ ላይ የተሰራው ሂስቶሪክ ኢንጀስቲስ ደግሞ መስተካከል አለበት። ስለዚህ የሚል ስትሮንግ አቋም በአፍሪካ ደረጃ አለ። መጠየቅና መሄስ ያለባቸው ታሪካዊም ሆኑ ነባራዊ እንከኖቹ እንዳሉ ሆነው የተባበሩት መንግስታት ድርጅት አሁንም ትልቁ የዓለም መንግስታት ስብስብና በርካታ ህይወት አድን ስራዎችን እያከናወነ ያለ ግዙፍ ተቋም ነው።